ጋይስ ልብ ምትንና አይምሮን ፍሯቸው። መጨረሻ ላይ እናንተን ነፃ የሚያወጧችሁ በጣም ትልቅ ነገር የሚያደርጉላችሁ እነሱ ናቸው። አሁን ላይ የምታደርጉትን ነገር አትመኑ። አሁን ላይ እየኖራችሁ ያላችሁት ወደፊት ብቻ ነው የሚመስላችሁ ታይሙ፣ ነገር ግን ወደኋላ ይመለሳል እያልኳችሁ ነው። በፊት ያደረጋችሁት ነገር አለ አይደለ? ወደዛ ነገር ትመለሳላችሁ እያልኳችሁ ነው። ወደኋላ ትመለሳላችሁ። ታይምን እኛ መቅደም እንችላለን። ማለትም አሁን ላይ እኛ በታይም ጥገኛ ስለሆነ ነው ታይም እኛን ይዞን እየሄደ ያለ። ለምሳሌ አሁን ሰአቱን ማቆም አትችሉም አይደለ? ለምሳሌ አሁን አንድ ደቂቃ ከአንድ ደቂቃ በኋላ ለምሳሌ የሆነ ነገር እያደረጋችሁ ከሆነ ያንን ያደረጋችሁትን ነገር መቀየር አትችሉም። አንዴ ስለተደረገ ደቂቃው በቃ የሚሄድ የሚቆም ነገር አይደለም በእኛ በሰዎች። ነገር ግን ይህ ነገር አሁን ይቀየራል እያልኳችሁ ነው። አይምሮና ልብ በጣም ትልቅ ነገር ነው ያላቸው። የእኛን ሰውነት ማንቀሳቀስ ብቻ አይደለም የሚችሉት፣ በጣም ትልቅ በውስጣቸው የተለየ ነገር አላቸው። የእኛን ሰውነት ከማገልገል ውጪ ምን ማድረግ ይችላሉ መሰላችሁ? ለምሳሌ አይምሮ እኛን ማኖር ይችላል። እኛ ሳናቀው፣ እኛ ሰውነታችን ሳናንቀሳቅስ በተኛንበት አስነስቶን ራሱ ማንቀሳቀስ ይችላል። እጃችን ሳናንቀሳቅስ ወይም ሰውነታችን ሳናንቀሳቅስ። ይህ ነገር እንዴት እንደምትገቡ እነግራችኋለሁ። ጥፋት ጠፍቶ ነበር የሰው ልጅ ጋር፣ ግን ጥፋቱም በሰው ልጅ አማካኝነት አልነበረም። ሳያውቀው ነው ይህን ጥፋት እያደረገ የመጣው። ማለትም ሰውነቱን እያንቀሳቀሰው አእምሮን እያዘዘ የመጣው የሰው ልጅ ሳያውቀው ነው። ልብ ብላችሁ ከነበረ አእምሮ እኛን ማዘዝ እንደሚችል ፍንጭ ነበር። ለምሳሌ ምግብ ሲርባችሁ ምግብ እንድትበሉ የሚያደርጋችሁ አእምሯችሁ ነበር፣ እናንተ ሳታውቁት ወይም ሰውነታችሁ ሳታዙት። ወይም ደግሞ እሳት ሲያቃጥላችሁ እጃችሁን ከእሳቱ የሚያርቀው አእምሯችሁ ነበር፣ እናንተ ባይታወቃችሁም ብተኙም እንኳን። አይምሮ በተፈጥሮ በራሱ እንዴት እኛን ማኖር እንዳለበት የተማረው የሚያውቅ ሲስተም ነበረ። ነገር ግን እኛ ስለማናውቀው አእምሯችንን እያዘዝነው ወይም እየመራነው እያኖርን ነበረ። ስለዚህ አሁን የነገርኳችሁ ነገር ምን ያሳያል? አይምሮ በተፈጥሮ እኛን እንዴት ማኖር እንዳለበት ከመቆም በተጨማሪ ሰውነታችንንም እኛም ሳይታወቀን ነገሮችን ማድረግ እንደሚችል የሚገልጽ ነገር አለ ማለት ነው። ስለዚህ አይምሯችሁ እናንተ እንደያዛችሁ ለማድረግ በመጀመሪያ አንድ ቦታ ተቀመጡ። እዛ ከተቀመጣችሁ በኋላ እዛው ቅሩ እንጂ አይምሯችሁ ውስጥ ካላችሁ ምንም እንዳታደርጉ። ልክ ምግብ ሲርባችሁ ምግብ ልትበሉ እንደሚያዛችሁ አለ አይደለ? እንደዛ እስካላላችሁ ምንም ነገር እንዳታደርጉ። ከዛ በኋላ ልክ አይምሯችሁ ፍቃድ እንደፈቀዳችሁ ሲያውቅ ሰውነታችሁን አስነስቶ እናንተ ማንቀሳቀስ ወይም ማኖር ይጀምራል ማለት ነው።